አንዳንድ ሰዎች ስለ ክርስቶስ ለማስተማር በሚል በየካፌው ሰው ሻይ የሚያስደፋሉ አስደንግጠው። ክርስቶስ ምን ይላል? አይከራከርም፣ አይጮህም። የጩኸት የኃይል እንደዚህ አልነበረም። አይከራከርም፣ አይጮህም። ድምፁን በአደባባይ የሚሰማ የለም። ጭምት ነበር ክርስቶስ። ትሁት ነበር። ፍርድን ድል ለመንሳት እስኪያወጣ በጣም ይገርማል። የተቀጠቀጠ ሸንበቆ አይሰብርም። የሚጤስን የጧፍ ክርም አያጠፋም። ሸንበቆ አሁን የተቀጠቀጠ ሸንበቆ መስበር ይከብዳል። ጨርሷል፣ ስራውን ግማሽ ደርሷል። ስለዚህ እሱ ሰበር ማለት ነው። የሚጨስ ጧፋውን ልክ ሲጠፋ ምን ይሆናል? ይጨሳል። እሱም ማጥፋት ይከብዳል፣ በቀላሉ ይጠፋል። ክርስቶስ ግን የተቀጠቀጠ ሸንበቆ እንኳን አይሰብርም። የተቀጠቀጠ ሸንበቆ ምንድን ነው ካላችሁ እኛ ነን። ኃጢአት የቀጠቀጠን ሸንበቆዎች ማለት ነው። ሰው ነው። ያንን አይነ ስውር ሲያበራ ምን ታያለ? ሸንበቆ ሲወዛወዝ ይታየኛል እንዳሉ ማለት። ከዛ መልሶ ሲዳስሰው ከሰው ወደ ክርስቶስ አሁን ጌታን አየለ። ለሁላችን አይናችንን ያብራል። ሸንበቆ የተባለው ሰው የተቀጠቀጠ ሸንበቆ ማለት በኃጢአት የተሰበረ ሰውነት ያለውን ሰው አይሰብርም ክርስቶስ። የሚጤስ ጧፍ አያጠፋም ማለት ደግሞ ነፍሱ ልጠፋ ትንሽ የቀራትን ሰውዬ እንኳን አይሰብረውም ክርስቶስ። ገደል አፋፍ ላይ ያለችን ነፍስ ይመልሳታል እንጂ አይጎዳትም፣ አይሰብራትም። ሁላችንም በቸርነቱ ይመልሳል። ስለዚህ ክርስቶስን የምንመስል ክርስቲያኖች ብንሆን ኖሮ ክርስትና በተግባር ተገለጠ ያሰኝ ነበር። ብዙ ሰዎችም በእኛ ተስበው የሚገርማቸው የመጀመሪያዎቹ ክርስቲያኖች በጣም መንፈሳውያን ነበሩ። ክርስቲያኖች ህይወታቸው ብቻ ራሱ ሌላውን የሚማርክ ነበር። እነሱን አይቶ ብዙ ሰው ወደ ክርስትና ተመልሷል። ወንጌል ገና ሳይጻፍ መጽሐፍ ሳይጠቀስ የእነሱ ህይወት ጥቅስ ሆኖ ማለት። እኛም ብዙ ጥቅስ እናውቃለን፣ ህይወታችን ላይ ግን ብዙ ጥቅስ የለም። አንድ ጥቅስ ምን እነሱን አይቶ ሰው እንደውም በጣም ይገርማል። ቅዱስ አዩብ ጊዮርጊስ የተባለ አባት ምን ብሎ ጽፏል? በመጀመሪያዎቹ ክርስቲያኖች ዘመን አንድ ሰው ጸባዩ እንኳን በጣም ካማረ ይሄ ሰውዬ ዛሬ የዋለው ከክርስቲያን ጋር ነው ይባላል አሉ። ዛሬስ ጸባዩ ከተበላሸ ነው መሰለኝ። አዎ በእኛ ምክንያት አይደል እንዴ? አንድ ቦታ የሆነ ሰው ሞቶ ሊቀበር ሲባል ሃይማኖቱ ይታወቅ ተባለ። መታወቂያ የለው፣ ምን የለው፣ ማተብ የለው፣ ምንም የለው። ግን የሞተው ሰክሮ ስለሆነ ያው ምናልባት ኦርቶዶክስ ሊሆን ይችላል አሉ። የክርስቲያኖች መታወቂያ ይሄ ነበር አልነበር? ክርስቶስ ለሐዋርያቱ የሰጣቸውን መታወቂያ ልንገራችሁ። እርስ በርሳችሁ ብትዋደዱ ሰዎች የኔ ደቀ መዛሙርት እንደሆናችሁ በዚህ ያውቃሉ። ፍቅር ነበር መታወቂያ። በስካር መታወቅ፣ በዝሙት መታወቅ፣ በጸብ መታወቅ፣ በክፉ ነገር መታወቅ እና በጣም በሚያስነቅፍ መንገድ ስለምንኖር እግዚአብሔርን አስተችተው